ነቢያችን አለይሂ ሰላቱ ወሰላም ከመሞታቸው ከጥቂት ቀናት ቀደም ብሎ ምን ተፈጠረ? ዛሬ ጁምዓ ነው። በነቢያችን አለይሂ ሰላቱ ወሰላም ሰላዋት አውርዱ። አላሁመ ሰሊ ወሰለም ወባሪክ ዐላ ነቢይና ሙሐመድ። ነቢያችን አለይሂ ሰላቱ ወሰላም ሊሞቱ 9 ቀን ሲቀራቸው የቁርአን የመጨረሻው አያ ወረደች። ነቢዩም አለይሂ ሰላቱ ወሰላም ሐጅ ካደረጉ በኋላ የህመም ምልክት ይታይባቸው ነበር። ከዛም በኡሁድ ጦርነት የሞቱት ጋር ሄደው እንዲህም አሉ፣ የአላህ ሰላም በእናንተ ላይ ይሁን፣ እናንተ ቀዳሚዎች ናችሁ፣ እኛም እንከተላችኋለን ብለው ተናገሩ። ነብዩ አለይሂ ሰላቱ ወሰላም ህመሙ የባሰባቸው ሙቀታቸው በጣም ሲጨምር ሁሉንም ሚስቶቻቸውን እንዲጠሩ አዘዙ። አስቡት፣ ሁሉንም ሚስቶቻቸውን ያስጠሩት አኢሻ ቤት ሆነው እንዲታከሙ ሁሉንም ለማስፈቀድ ነው። በዛ ህመም ውስጥ ሆነው እንኳን ይህንን አረሱም። ነቢያችን አለይሂ ሰላቱ ወሰላም መይሙና ቤት ነበሩ። ከዛም ወደ አኢሻ ቤት ለመሄድ አቡበክርና ፈድል ኢብኑ አባስ ደግፈዋቸው ነብዩ አለይሂ ሰላቱ ወሰላም በሰዓቱ ባጋጠማቸው ድካም እግራቸው መሬት ላይ ይጎትቱ ነበር። ታዲያ ሱሐባዎቹም የነብዩን አለይሂ ሰላቱ ወሰላም ድካም ሲያዩ በጣም ደንግጠው መስጂድ ውስጥ ተሰብስበው ማውራት ጀመሩ። የአኢሻ ቤት በሩ ክፍት ስለነበር ነብዩም አለይሂ ሰላቱ ወሰላም ምንድነው ብለው ጠየቁ። ያንቱ ህመም አስጨንቋቸው ነው አሏቸው። ነብዩም አለይሂ ሰላቱ ወሰላም ወደ ሱሐባዎች ወሰዱኝ ብለው ለመቆም ሲሞክሩ አልቻሉም። ሚንበር ላይም ለመውጣት ሞከሩ፣ ግን አልቻሉም። በመጨረሻም የሚንበሩ ደረጃ ላይ ደገፍ ብለው ታዋቂውን ንግግራቸውን መናገር ጀመሩ። ሰዎች ሆይ ሶላታችሁን አደራ 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 ሶላታችሁን። ሰዎች ሆይ ሴቶቻችሁንም ጠብቁ፣ ከነሱ ባላችሁ ግንኙነትም አላህን ፍሩ ብለው ተናገሩ። ከዛም ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ የሆነ ሰው አላህ ዱንያ ላይ ካለው ነገርና አላህ ዘንድ ካለው ነገር ጋር አስመርጦት አላህ ጋር ያለውን ነገር ይመርጣል አሉ። ይህንን ያሉት ለራሳቸው ነበር። ነገር ግን ከአቡበክር ውጪ ማንንም አላወቀም ነበር። አቡበክር ሲዲቅ ይህንን ንግግር በሰሙ ጊዜ ቁጭ ብለው ስቅስቅ ብለው አለቀሱ። ነብዩም አለይሂ ሰላቱ ወሰላም ከሰሐባዎቹ ጋር የመጨረሻ ግንኙነታቸውን በዚች ቀን አደረጉ። عليه الصلاة والسلام. صلوا على أشرف الخلق محمد صلى الله عليه وسلم. اللهم صل وسلم وبارك على نبينا محمد.